ሰላም በያላችሁበት የተወደዳችሁ የጀግና ጥበብ ቻናል ቤተሰቦች፣ እንደተለመደው ዛሬ አንድ ነገር ላይ እንድንወያይ ወደድኩ። ይህም ደግሞ ሰዎች ከኛ ጋር እንዲቆዩ ወይም ከኛ ጋር አብረው እንዲሆኑ ማስገደድ እጅግ በጣም አጸያፊ ምግባር ነው። ማለትም በሌላ ቋንቋ መለማመጥ እንለዋለን። ይህ ድርጊት እጅግ በጣም ለህይወታችን ጎጂና የማይጠቅም እንዲሁ ደግሞ ጠላታችን በጉያችን ሰብስቦ እንደማኖር ይቆጠራል። ይህ ማለት የማይፈልግህንና የማይወድህን ሰው ካንተ ጋር መቆየት የማይሻን ሰው ካንተ ጋር እንዲሆን ማስገደድ፣ ጠላትን ማፍራት ነው። በፍጹም ሰዎችን ልትለማመጥ አይገባም። ይልቁንስ ራስህን እጅግ በጣም ከፍ ልታደርግ፣ ልትቀይር ካለህበት ወይም ደግሞ እነሱን እንዳይወዱህ ካደረጋቸው ምክንያት ራስህን ለውጠህ ራስህን ወደ ተወዳጅነት፣ ራስህን ከታች አንስተህ ወደ ታላቅነት መውሰድ፣ ይህ ታላቅ ብልህነት ነው። እንደዚህ አትተው የሄዱ ሰዎች ነገ ላይ ጠበር ግፍ እንደሚሉልህ እያወቅ አንተ ዓላማህን፣ ስራህን፣ ራስህን ማነሳሳት፣ ራስህን መቀየር ላይ ብቻ ወጥረህ ልትሰራ ይገባል። ካለበለዚያ ሰዎችን በመለማመጥ የምታጠፋው ጊዜ ከህይወትህ እጅግ በጣም ትልቅ ዋጋን የሚያስከፍል የማይጠቅም ምግባር ነው። ወዳጄ፣ አንድ እንደ ወዳጅ የምመክርህ ምክር ቢኖር ሰዎችን መለማመጥህን አቁም። መሄድ የፈለገን እንዲሄድ መንገዱን ጨርቅ ያርግልህ ብለህ ሸኘው። ካንተ ጋር መቆየት የሚሻን ሰው ደግሞ ካንተ ጋር አቆይተህ ከዓላማህ አስማምተህ አግባብተህ አንተንም እርሱንም ወደ ታላቅ ስፍራ ወደሚወስድ መንገድ እየተመካከርክ ልታስቀጥል ይገባል። ነገር ግን አንተን መሄጃ እንደሌለህ የሚቆጠርህን ሰው እንዴት ወደ ራስህ መሄድ እንደምትችል መሄጃ እንዳለህና ከእርሱ ሌላ ብዙ አማራጭ እንዳለህ ልታሳየው ይገባል። ልታሳየው አንቺም ይገባል። ስለዚህ ቤተሰቦች፣ ሰዎች ከእናንተ ጋር መሆንን ካልወደዱ እንዲሄዱ ተዋቸው። እመኑኝ፣ መሄድ የፈለገን ሰው ከእናንተ ጋር እንደማቆየት አጸያፊ ምግባር ከክብር ጠለል በታች የሚያወርድ ምንም አይነት ተግባር የለም። በህይወቴ የተረዳሁት አንድና ቁልፍ ነገር ቢኖር ሰዎችን ከእኛ ጋር ማቆየት እጅግ በጣም አጸያፊ ምግባር ነው፣ ሰዎቹ ፍላጎት ከሌላቸው። እና ቤተሰቦች፣ ራሳችሁን በመጠበቅ ራሳችሁን በመንከባከብ ለራሳችሁ ስለ ራሳችሁ በራሳችሁ መኖር ይገባችኋል። ከዛሬ ጀምሮ ህፃንነት፣ ሞኝነት ከናንተ ሊላቀቅ ይገባል። ሰዎች መሄድን ከፈለጉ መንገድ ጨርቅ ያርግላችሁ ብላችሁ ሸኙ። እስካልፈለጓችሁ ድረስ እናንተ እነርሱን የምትለማመጡበት ምንም ምክንያት የለም። ልክ እንደ ሕፃን ልጅ ግን የሚወደው ሰው ሲሄድበት እንደሚያለቅሰው ስትታዩ መገኘት የለባችሁም። እንደ ሕፃን ልጅ ማልቀስን አቁማችሁ እንደ ትልቅ ሰው መኖር መጀመር ይገባችኋል። እናም በራሳችሁ ስትተማመኑ ሰዎች ራሳቸው ወደ እናንተ ይሳባሉ። ሰዎች በራሱ የሚተማመንን ግለሰብ ልክ እንደ ማግኔት ይስቡታል፣ ይፈልጉታል፣ እንዲሁ ይሳባሉ በእርሱ። ስለዚህ
እናንተ ያ እንደ ማግኘት ሰዎችን የሚስበውን ሰው እንጂ ሰዎችን እያለቃቀሰ የሚለማመጥ ሰው ልትሆኑ ፈጽሞ አይገባም። በተለይ በራሳችሁ የኑሮ ሂደት ውስጥ ሰዎችን መለማመጥ ማቆም መቻል ይገባችኋል። እመኑኝ፣ ይህን የህይወት ትምህርት ገንዘባችሁ ካደረጋችሁ ፈጽሞ ከትላንት የተሻለ ማንነት መገንባት ይቻላችኋል። ስለዚህ በየትኛውም ቅድመ ሁኔታ ሰዎች እናንተ ላይ ፍላጎት ሲኖራቸው ብቻ ከእናንተ ጋር እንዲሆኑ እንዲቆዩ አድርጉ። ነገር ግን ከእናንተ ፍላጎት ከእናንተ ጋር የመሆን ስሜት ካጣችሁ ፈጽሞ ከእነርሱ ጋር ልትሆኑ አይገባም። ሰዎች በአንድም ሆነ በተለያየ ምክንያት ከሰዎች ይሸሻሉ፣ ይርቃሉ። ነገር ግን በዚያ ሰዓት ራስን አረጋግቶ ከራስ ያለን ጥፋት መርምሮ ምንም ጥፋት ካጣችሁ ከእናንተ እንዲሄዱ ፍቀዱላቸው። ምክንያቱም እናንተን ስላልፈለጉ ነው የሄዱት እንጂ እናንተ ምንም ጥፋት አጥፍታችሁ ላይሆን ይችላል። በእነርሱ ላይ በደል ፈጽማችሁ ላይሆን ይችላል። ይልቁንስ ስለ አንዳንድ ሰዎች እኔ ይገረማለሁ። ሰዎች በድሏችሁ እንኳን ከእነርሱ ጋር እንዲሆኑ ይሻሉ፣ ይለምናሉ። ይህ እጅግ በጣም አጸያፊ፣ ከሰውነት ጠለል በታች የሚያወርድ መልካም ያልሆነ ድርጊት ነው። በተለይ እንዲህ ስትሆኑ መገኘት የለባችሁም። ሰዎች ኢቭን በድሏችሁ አስቀይሟችሁ እንኳን ጥለዋችሁ ሲሄዱ እሪ ብላችሁ ማልቀስን እጅግ በጣም ፈጽሞ ተጸየፉት። እመኑኝ፣ ራሳችሁን ስታከብሩ ሌሎች ያከብሯችኋል። የተጸዳን ቤት ማን ይንቃል? እግሩን አውልቆ ይገባል እንጂ። ማንም ቢሆን ቆሻሻ ቤት ካልሆነ በስተቀር እግሩን አውልቆ የማይገባበት ምንም ምክንያት አይኖረውም። ምክንያቱም ጽዱህ ንጹህ ነውና፣ ከእግሩ የተሻለ የተዋበና ያማረ ነውና ስለ እርሱ ያከብረዋል። ስለዚህ እናንተም ራሳችሁን ጠብቁ፣ ተንከባከቡ። ንጽህናችሁን እንዲሁም ደግሞ ከስጋም አልፎ የነፍስ ንጽህናችሁን ልትጠብቁ ይገባል። በተቻለ መጠን ራሳችሁን ስትወዱና ስትንከባከቡ ሰዎች ስለናንተ ያስባሉ፣ ይጨነቃሉ። ከእናንተ ጋር መሆን፣ ከእናንተ ጋር መለወጥ፣ ከእናንተ ጋር አብሮ መዋል ይሻሉ፣ እንዲሁም ደግሞ አብሮ መዝለቅ። ስለዚህ በተቻለ መጠን ራሳችሁን ንጹህ፣ ጤናማ፣ ቅዱስ አድርጉት። ያኔ ሰዎቹ እንኳን ባይፈልጓችሁ፣ ሰዎቹ እንኳን ከእናንተ ጋር መሆን አልፈልግም ብለው ቢሄዱ በራሳቸው ስህተት እንጂ በእናንተ እንዳልሆነ ትረዳላችሁ፣ ትገነዘባላችሁ። በተቻለ መጠን ንጽህናችሁን፣ ራሳችሁን መጠበቅ ከዚህ ነገር እጅግ በጣም እንድትርቁ፣ በሰው ከመጠላት፣ በሰው ካለመወደድ እንድትሸሹ የሚያደርግ እንዲሁም ደግሞ በሰው ካለመወደድ ከእንደዚህ አይነት አስከፊ ምግባር የሚጠብቃችሁ ትልቁ በረከት ነውና ራሳችሁን ጠብቁ፣ ተንከባከቡ፣ የተሻለ ማንነትን ገንቡ። የተሻለ ሰው ለመሆን ከዛሬያችሁ ነጋችሁ የተሻለ እንዲሆን ጣሩ፣ ራሳችሁን ለውጡ። ይህን ደግሞ ማድረግን የሚሻ ፍላጎት ካላችሁ፣ ልብ ካላችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አባል ሁኑ። አንድ ላይ ሁላችንም ራሳችን እንቀይር። ስለዚህም እናንተ የጀግናን ጥበብ ማወቅ የሚሻ ልቦና ካላችሁ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምትወዷቸው አጋሩ፣ ለቤተሰብ ጓደኛችሁ። ይህ ቻናል በአንድም ሆነ በሌላ ምክንያት ሰዎችን ለመለወጥ
ራስን ለመለወጥ ራሳችሁን ለማሳደግ ለማበልጸግ የተከፈተ ነውና አንድ ላይ እኔም እናንተም ራሳችን ህይወታችን እንቀይር እላለሁ። ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብራችሁን ስለቆያችሁ እጅግ ነው የማመሰግን። በቻናሌ ቤተሰቦች ስም ሰላም ሁኑልኝ።